ሃይስኩል እንደርሳለን። ከየትኛውም ዓለም ብትሄዱ ዓለም በጣም ብዙ የማይነግረን ነገር አለ። ይሄ ቪዲዮ በጣም ተማሪ ላይ ላላችሁ በጣም ይጠቅማችኋል። የሆነ ንጉስ ነኝ ከስካይቲዩብ እንግዲህ ሰሞኑን ላይ ትንሽ ጥፍት ብዬ ነበር። ያው በአንዳንድ ነገሮች ምክንያት አልተመቻቸልኝም እና ቪዲዮ ለመስራትም አልቻልኩም። ሁሌም ቢሆን ስራዬን እንድሰራ ከእንቅልፌ ተነስቼ ለስራዬ ቅድሚያ መስጠት እንዳለብኝ እናንተ ሀሳብ አስተያየት እናንተ ብርታት ስለሆነኝ ነው እና የሆነ ሰው ባላችሁበት ጊዜ ያክብራችሁ። ሰላማችሁ ይብዛ። ዛሬ እንግዲህ በአዲስ ርዕሰ ጉዳይ በጣም ደስ በሚል ሀሳብ ላይ ቆይታ እናደርጋለን። ከዛ በፊት ግን ቆይታችንን ሰብስክራይብ በማድረግ እንድትጀምሩ ታላቅ አክብሮት እጠይቃለሁ። ቻናሌ ለብዙዎች ተደራሽ እንዲሆን ደግሞ ላይክ እና ሼር በማድረግ ተደራሽነቴን እንድታሰፍልኝ በታላቅ አክብሮት እጠይቃችኋለሁ። ዛሬ ቆይታ የምናደርግበት ርዕሰ ጉዳይ ትምህርት እንገባለን፣ ቀለም እንቆጥራለን፣ ከዛ በኋላ ሃይስኩል እንደርሳለን። ከሃይስኩል ኮሌጆች እንገባለን። ኮሌጅ ገብተን ብዙ ቀለሞችን እንማራለን፣ ፕራክቲሶችን እንማራለን። ዩኒቨርሲቲ ገብተን በዲግሪ እንመረቃለን፣ በማስተርስ እንመረቃለን ስንል ዓለም በጣም ብዙ የማይነግረን ነገር አለ። በጣም ብዙ ከምታስቡት በላይ ዓለም ያልነገረን ነገር ይበልጣል፣ ከነገረን በላይ ማለት ነው። ስለዚህ ዓለም ብዙ የማይነግሩን ነገሮች አሉ። ለምንድን ነው እነዚህ ነገሮች የማይነገሩት? አብዛኞቻችን ህይወታችን በጣም ኦብስታክል የሚበዛው እዚህ ምድር ላይ ስንመጣ ዓለም ብዙ የማይነግረን ነገሮች አሉ። እነዚህ ነገሮች ደግሞ አይ ዶንት ኖ ለምን እንደማይነገር እኔ ብዙ ጊዜ ጥያቄ የሚሆንብኝ ለምንድን ነው ወላጆቻችንስ ትምህርት ቤትስ ቀለም ያስተምሩናል፣ ፊዚክስ፣ እንግሊሽ፣ ማትስ፣ ጂኦግራፊ፣ ሂስትሪ በደንብ ያስተምሩናል። የሚገርማችሁ ነገር እንደ ኢትዮጵያ የትምህርት ካሪኩለም በየትኛውም ዓለም ብትሄዱ ሀገራችን ውስጥ እንደሚሰጠው የትምህርት ስርዓት የትኛውም ሀገር አይሰጥም። የሚገርም የትምህርት ስርዓት አለ፣ የሚገርም የትምህርት ካሪኩለም አለ። ነገር ግን ህይወትን ማዕበል ይመጣል፣ የህይወት ድቅድቅ ጨለማ ይመጣል። ብዙ ያልተነገረን ነገር አለ። ህይወታችን ላይ ሁሌ የምንጨነቀው ነገሮች አልተሳኩልንም። የሆነ ትንሽ ነገር ስትገጥመን ያንን ነገር ለማለት ደግሞ ራሳችንን ስትረስ ውስጥ የምናስገባ ለምን ይመስላችኋል? ብዙ ያልተነገሩን ነገሮች አሉ። ከተነገሩን በላይ ያልተነገሩን ነገሮች ህይወታችን ላይ በጣም ቻሌንጆች ይነሳሉ። ከዛ ሁሉ ደግሞ የማንረሳቸው ቻሌንጆች አሉ። ትምህርት ቤት ሂደን ቀለምን እንደተማርነው ሂደን እንደቆጠርነው ህይወት ላይ ተነግሮናል? አልተነገረንም። እነዛን ቻሌንጆች፣ እነዛን መሰናክሎች፣ እነዛን ማጣቶች፣ እነዛን መቸገሮች እንዴት አድርገን አልፈን መሄድ እንዳለብን አልተነገረንም። በቃ ህይወታችን ትልቁ ቻሌንጅ የሚሆነው እዛ ላይ ነው። እነዛ ነገሮች እንዴት ማለፍ እንዳለብን ትምህርት ቤት መምህራኖቻችን አልነገሩንም። ወላጆቻችን ቤት አልነገሩንም። አካባቢያችን ላይ ያለው ጎረቤታችን፣ የአካባቢያችን ሰው አልነገሩንም። መሪዎቻችን አልነገሩንም። ብዙ ያልተነገሩ ነገሮች አሉ። ለምንድን ነው እነዛ ነገሮች የማይነገሩ ብለን በጣም ብዙ ጊዜ ጥያቄ ይፈጥርብኛል። ተምሬያለሁ፣ በትንሹ ፊደል ቆጥሬያለሁ። ዩኒቨርሲቲ እስከሚባለው ደረጃ ሄጄ ተመርቄያለሁ፣ ጥሩ ውጤት ይዤ ወጥቻለሁ። ነገር ግን ከዩኒቨርሲቲ ከወጣሁ በኋላ ስራ ለማግኘት በእውነት ማርያምን ነው የምላችሁ፣ በቃ እሱን ነገር አሁን ደግሜ ማሰብ አልፈልግም። ሜቢ የኔን ችግር ከኔ በላይ ችግር ሰው አላየም ልል እችላለሁ። ነገር ግን የብዙ ሰዎች ስንሰማ የኔን ችግር ናት ልንል እንችላለን። ግን እኔ ያሳለፍኩትን ነገር የሆነ በጣም ነው የሚሰቀጥጠኝ አሁን ሳስበው። የሚገርማችሁ ነገር ስራ አጥቼ ብዙ ጊዜ ተሰቃይቻለሁ። አንድ ምሳሌ ብቻ ልንገራችሁ። አንድ ምሳሌ ብቻ ደግሜ ማስታወስ ስለማልፈልግ ሲቪ ለማስገባት ማለት ነው። ቦታውን መጥቀስ ባይኖርብኝ የታክሲ አጥቼ፣ የልብስ መቀየር አጥቼ፣ ሜቢ ፀጉሬን የምስተካከልበት አጥቼ፣ እነዛ ነገሮች ለኔ ሌክዠሪ ናቸው። በእግር እስከ 3-4 ኪሎ ሜትር ሄጃለሁ። ይሄ ነገር ለሚዲያ አውጥቼ ለመናገር ለማጋነን ሊመስላችሁ ይችላል፣ ግን ሪል ነገር ነው። ግን ትምህርት እንዳስተማሩኝ መምህራኖች፣ ወላጆች፣ አካባቢ ሰዎች ምን አለ የህይወትን መንገድ የህይወትን ቻሌንጆች እንዴት ማለፍ እንዳለብን ቢነግሩን ብዬ ያሰብኩት ያን ጊዜ ነው። ይሄ ቪዲዮ በጣም ተማሪ ላይ ላላችሁ በጣም ይጠቅማችኋል። የእውነቴን ነው የምላችሁ። ዩኒቨርሲቲ ውስጥ ያላችሁ፣ ሃይስኩል ውስጥ ያላችሁ፣ ኮሌጅ ውስጥ ያላችሁ፣ ኤቭሪዌር ያላችሁ፣ በትምህርት ዓለም ውስጥ ያላችሁ ሰዎች ትምህርታችሁን እንዳለ ሆኖ ግን ህይወትን በደንብ ማጣፍጣችሁ መማር መቻል አለባችሁ። ከዛ ከትምህርት ዓለም ከወጣችሁ በኋላ ያለውን ቻሌንጅ እዛ ቦታው ላይ ሆናችሁ ተረዱ። ምን አለ እኔ ያንን ነገር ሳስበው አሁን ላይ ሳስበው ዩኒቨርሲቲ ያለው ሃይስኩል ላይ ያለው አሁን ያወቅኳትን ነገር አውቂያት ቢሆን ያን ጊዜ 3 ኪሎ ሜትር 4 ኪሎ ሜትር ሄጄ ሲቪ ለማስገባት አልሄድም ነበር። ህይወት ያን ጊዜ በደንብ ተነግሮኝ ቢሆን ማለት ነው። ከትምህርት በኋላ ስራ ማጣት እንዳለ፣ ከትምህርት በኋላ ስራ ለማግኘት ይሄን ያክል ዋጋ መክፈል እንዳለብን፣ ይሄን ያክል ራሳችንን ዝግጁ አድርገን እንድንመጣ ቢነገረን በጣም ጥሩ ነበር። ግን አልተነገረን።
ስለዚህ ዓለም ብዙ የማይነግረን ነገር አለ።